ድሪምላንድ ነው። ድሪምላንድ ሰላም ልደት ሄደ ነው። የገቢ ማሰባሰቢያውም ጊዜ እንዲተቸግረን ያነበብ ኛው ገና እንዲለካ ዋው ይቻላል አይደለ? ፕሮቴስታንት ባን ነው ጥያቄ። እሺ ጠይቅ፣ ችግር የለውም ጠይቅ። እሺ ልደት ያይ ብዙ ከባድ ነገር አይደለም። ያው ምስክርነቴንም ባለፈው ሰጥቻለሁ። ያው እናንተ የምታስተምሩት ነገር እኛ ላይ ፍሬ እያፈራ መሆኑን ማወቅ እንዳለባችሁ መመስከር አለብን። ኦኬ ቴንክ ዩ፣ እናመሰግናለን ወንድማችን። እና ስለ ስለት ጥያቄ ነበረኝ። ስለት እንዴት ነው? ስለ ስለት ማለት ያው ድሮም እንሳላለን ደስ እያለንም እናስገባለን፣ ግን ትርጉሙን ብዙ አላውቀውም። አሁን ከሌላ ወገን የሆኑትም ለምን ነው የምትሳሉት ምንድን ነው ሲሉም ያው መልስ ትንሽ መመለስ ስለሚከብድ ስለዛ አይነት ነገር ታስረዳን ደስ ይለኛል ብዬ ነው። እቺ ብቻ ነች ጥያቄ። እሺ ቀለል ያለ ነገር ነው። እዮባ ዲያቆን አውርደኝና ታቾኝ እሰማለሁ። ልደት ስራ ላይ ስለሆንኩ ሁሉ ስማ። ዲያቆን አሉ አይደል? ዲያቆን እስኪያዝ። እሺ ወንድማችን፣ ስለት የጀመሩት ያው አባቶቻችን ናቸው። ስለት መጀመሪያ ለምን እንሳላለን የሚለውን ማወቅ አለብን። መጽሐፍ ቅዱስ በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። ስለት ማለት አሁን ለምሳሌ ከፊት የቆሙ ማንኛውም ነገሮች በምልክት እንድታያቸው ከፈለከውን ጸሎት ትጸልያለህ፣ እግዚአብሔር በወደደው መንገድ ይመልስልሃል። ስለት ግን በምልክት የምታያቸው ነገሮች ናቸው። ለምሳሌ አባታችን ቅዱስ ያዕቆብ ከእናት ከአባቱ ቤት ተሰዶ በወጣ ጊዜ የሚገባበትን ሀገር ስለማያውቀው ምን ብሎ ጠይቋል? አምላኬ ወይ በምገባበት ቦታ የምበላው እህል፣ የምጠጣው ውሃ፣ የምለብሰው ልብስ ብትባርከኝ ይሄ የቆምኩበት ቦታ የእግዚአብሔር ቤት ሆኖ ይሰራል ብሎ ተስሏል። እና ስዕለት የምንሳለው ለምንድን ነው? ከጸሎት ይልቅ በመከራችን ጊዜ የምናደርገው ከእግዚአብሔር ጋር የምንገባው ወይም ደግሞ በእግዚአብሔር ፊት የምንናገረው ንግግር ነው። ዋናው ፐርፐዙ ልቦናው ተሰብስቦ ወይንም ደግሞ አእምሮ ተሰብስቦለት ተረጋግቶ ጸልዮ እግዚአብሔርን በትዕግስት የሚጠብቅ ሰው አለ። ሌላው ሰው ደግሞ ጭንቁ በጣም ስለሚያስጨንቀው በእግዚአብሔር ፊት ቃል ይገባል። እና ዮፍታሔ ተስለዋል። ጦርነት ሲገጥማቸው ይህን ጦርነት አሸንፌ በሰላም ወደ ቤቴ ብመለስ መጀመሪያ የማገኘውን መስዋዕት አድርጌ ያቀርባለሁ። ብዙ ሰዎች ተስለዋል። እና ስዕለት በመከራ ቀን የምታደርገው ከእግዚአብሔር ጋር የምታደርገው ንግግር ማለት እና ሲፈጸምልህ ቃል በገባው መሰረት ቃልን ትፈጽማለህ። ልበ አምላክ ዳዊትም ምን ብሏል? ወውቤተከ ምስለ መባዬ፣ በመከራዬ ጊዜ የተናገርኩትን ስለቴን ይዤ ወደ ቤትህ እገባለሁ ብሎ። ስለዚህ ስዕለት ከእግዚአብሔር ጋር የምታደርገው ንግግርና ቃል ነው። መቼ ነው ግን በብዛት የሚሆነው? በመከራ ቀን። ለምሳሌ ሰው ማግባት ይችላል አይደል? ልጅ መውለድ ግን ልጅ መስጠት የእግዚአብሔር ነው። ከዛ ልጅ ሲቆይባቸው ሰዎች አምላኬ ወይ ልጅ ብትሰጠኝ ብለው ይሳላሉ። ይሄ መጽሐፍ ቅዱስ። የሳሙኤል እናት ሐና በእግዚአብሔር ፊት ጸለየች፣ አለቀሰች፣ ተሳለች። ከዚያ በኋላ ስታገኘው ከእግዚአብሔር ስለተቀበልኩት ሳሙኤል ብዬዋለሁ፣ ለእግዚአብሔር መልሼ እሰጠዋለሁ። እንደ እመቤታችን በትውፊት እንደምናገኘው እንደ ሶምሶንና እነዚህ ያሉ ሰው የማይችላቸውን ነገሮች ግን ከእግዚአብሔር እንዲደረግልህና ምልክቱን ስታይ። የአብርሃም አሽከር ለምሳሌ ከሀገሬ ከዘመዴ ሄደ ለልጄ ሚስት አምጣለት ብሎ ሲናገር የአሽከር እዛ ሀገር ደረሰ፣ አብርሃም የተወለደበት ቦታ። ነገር ግን የትኛዋን ሴት ይዞ መሄድ እንዳለበት ስለማያውቅ ስለተሳለ ምን ብሎ አምላኬ ወይ ውሃ ጠጪኝ ስላት አንተም ግመሎችም ይጠጡ ብላ ተጨማሪ ቃል ተናግራ ውሃ የምታመጣ ሴት እሷ ለጌታዬ ልጅ ሚስት ትሁን። ስለዚህ ስለት ደፊኒሽኑ ምንድነው? በመከራህ ቀን
ከአቅም በላይ በሆነ ነገር እግዚአብሔር ፊት የምትገባው ቃል ወይም የምታደርገው ነገር ልደት ይጨም በቂ መልስ ነው። ዲያቆን ይህ ቃልዮት ያሰማልን፣ እግዚአብሔር ይስጥልን። ድማን ወንድማችን እሺ ልደቴ እሺ አገኘ ተመለሰልህ? አዎ ተመልሶልኛል። ግን አንድ ማከያ ለምሳሌ አሁን እኔ ያደግኩት ፈረንሳይ ያው አቡነ ገብረ መንፈስ ቅዱስ አቦ ቤተክርስቲያን አካባቢ ነው እና አሁን በጸደቁትም አንዳንዴ ገብርኤልም ሚካኤልም ብለንም ስንሳል ያው የሚያደርግልን እግዚአብሔር እንደሆነ እናውቃለን። አሁን ዲያቆን ካስረዱኝ አንግል አኳያ አምላኬ እያለ እንሳላለን ስላሉ ትንሽ እሷ ላይ ስለዚህ በጻድቃንም ስም መሳል እንችላለን አይደል? እሺ አሁን እሱ ጥያቄ ላይ ከዚህም በፊት ብዙ ተመልሶበታል። አንድ ነገር ልንገራችሁ። ቅዱሳንን፣ ጻድቃንን፣ ሰማዕታትን ስታስቡ እነሱ ምክንያታችን ናቸው እንጂ ሰሚው አድራጊው እግዚአብሔር ነው። አንዳንድ ጊዜ አሁን ስለ ምልጃ ሁሉ ይነሳል። እንዴት ነው ጻድቃንን አማልዱም ብለን የምንጠይቀው? እንደዚህ ያሉ ነገሮች ሲነሳ እግዚአብሔር ከቅዱሳኑ ከጻድቃኑ ጋር ያለውን ነገር ያለማወቃችን ያለመረዳታችን ነው። ለምሳሌ አንድ ጥቅስ ላንብብልና እኔ ወደ ልደት ልመልስ። ዘፍጥረት ያዕቆብ እንግዲህ በስደት በነበረበት ጊዜ በጣም ልብ የሚያሳርፍ ጥቅስ ነው። ይህን ጥቅስ ሁሌም ብትይዘው ሌሎቹን ነገሮች ይመልስልሃል። ዘፍጥረት 31:40 ላይ እንደዚህ ይላል። ያዕቆብ በላባ በአጎቱ ቤት ነበረ እና በጣም ብዙ መከራዎች፣ ብዙ ፈተናዎች ደረሱበት። ላባ ደሞዙን እየቀያየረ ሚስቶቹን እየቀያየረ ቃል የገባለትን እየቀያየረ ሲያስቸግረው ያዕቆብ ተነስቶ ሸሽቷል እና ዘፍጥረት 31:41-42 ላንብብልን። በአንተ ቤት 20 ዓመት ነበርኳል። 14 ዓመት ስለ 2 ሴቶች ልጆች፣ 6 ዓመት ስለ በጎች ደሞዜን 10 ጊዜ ለዋወጥካቸው አለው። ይህንን የተናገረበት ምክንያት ምንድን ነው? ቃሉን እያጠፈ ስላስቸገረው። ከዛ በኋላ ምን አደረገ? ባዶ እጄን እንዳትሰደኝ ግን አለ። ልብ ብለህ ስማ። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ዛሬ ባዶ እጄን በሰደድከኝ ነበረ። እግዚአብሔር መከራዬን አየ፣ የእጆቼን ድካም አየ፣ ትናንት ገሰጸሃል። ላባ ያዕቆብን ሊያጠፋው ነበረ። መጨረሻ ደሞዝ ከመክፈል ይልቅ የቅዱሳን ዘር ስትሆን፣ የጻድቃን ዘር ስትሆን ምንድን ነው የሚገጥመን? እነሱን ባትጠራቸው እንኳን አምላካቸው የእነሱ ዘር ስለሆንክ ብቻ ይጠብቃል። እኛ ከነሱ ጋር ህብረት ያደረግነው በኢየሱስ ክርስቶስ ነው። አስብ እንግዲህ ያዕቆብ ልጅ በመሆኑ ነው። እኛ ደግሞ ከማይጠፋ ዘር ነው የተወለድነው። ስለዚህ ሁሌ የአባቶቻችንን አምላክ ነው የምንመለከተው። ቅዱስ ገብርኤል ስትል ቅዱስ ገብርኤል ምን ይላል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል እንጂ እኔ ያደረግኩልህ አይደል። ስለዚህ ሁሌ ስንማጸን ቅዱሳኑን ጻድቃኑን ህይወታቸውን ለክርስቶስ ብለው የኖሩትን ህይወታቸውን አይተን ስለሆነ መልሱን የሚሰጠን ግን የአባታችን የአብርሃም አምላክ የይስሐቅ ፍርሃት የያዕቆብ በረከት ነው ማለት ነው። መልስ ከሆነ እሺ፣ ያው መልስ ነው። አመሰግናለሁ። አማልዱኝ ብለህ መጸለይ ሁሉ አይጠበቅብም። በእነሱ ላይ ጽኑ ፍቅር፣ ጽኑ እምነት ካለ እሱ እግዚአብሔር እነሱን ባየበት አይን አንተን ልጆችን ጻድቅ ሲጣል ዘሩም ሲለምን አይቼ አላቅም ነው። አንጣልም፣ የጻድቃን ዘር ስለሆነን ማለት ነው። በጣም አሪፍ ዲያቆን